ሰላም እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ስለ ኤግዚት ኤግዛም አንዳንድ ምክሮችን ልለግሳችሁ ነው። እንግዲህ ብዙዎቻችሁ ስለ ኤግዚት ኤግዛም ስታስቡ ጭንቀት ውስጥ እንደሚያስገባችሁ እረዳለሁ። ለዚህ ብዙ ምክንያቶች ሊኖሩ ይችላሉ። አንዳንዶቻችሁ ስራ እየሰራችሁ ነው የምትማሩት፣ አንዳንዶቻችሁ ከአሁን በፊት ሞክራችሁ አልተሳካላችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ የትምህርት ሪከርዳችሁ ትንሽ ደከም ስላለባችሁ ወይም ደግሞ የሚወሩት ነገሮች ያስጨንቋቸው ሊሆኑ ይችላሉ። እንደሚታወቀው የአካውንቲንግ ኤንድ ፋይናንስ ኤግዚት ኤግዛም ፓስ ሬቱ በጣም አነስተኛ ከሚባሉት ውስጥ ነው። ለዚህ ብዙ ምክንያቶችን መጥቀስ እንችል ይሆናል። ለምሳሌ ራሳችሁ የአቅም ማነስ ሊሆን ይችላል፣ ዝግጅት አለማድረግ፣ እንዲሁም ደግሞ የምትማሩባቸው ዩኒቨርሲቲዎች ያሉት አስተማሪዎች በቂ እውቀት አልሰጧችሁ ሊሆን ይችላል። ከዛ አልፎ ደግሞ እንዴት መዘጋጀት ወይም ደግሞ እንዴት ማንበብ እንዳለባችሁ ላታውቁት ይችላላችሁ። ግን ነን ኦፍ ኢት ማተር አያደርግም። ወይ ማለፍ ነው ወይ አለማለፍ ነው። በዛሬው ቪዲዮ እንዴት ማለፍ ብቻ ሳይሆን እንዴት ጥሩ ስኮር ማድረግ እንደምትችሉ ነው የተወሰኑ ሀሳቦችን የምሰጣችሁ። ከዛ በፊት ግን የእውነት ማለፍ ትፈልጋላችሁ የሚለውን ጥያቄ ልጠይቃችሁ ፈልጋለሁ። ብዙዎቻችሁ ያው ዲግሪ አይጠቅምም፣ ትምህርት አይጠቅምም፣ ሌላ ስራ መስራት ይሻላል ምናምን በሚሉ ሪያሊስቲክ ባልሆኑ ምክንያቶች ራሳችሁን ወጥራችሁ ለትምህርት ያላችሁ ፍላጎት ደካማ ይመስለኛል። እኔ በተለይ በማስተምርባቸው ያሉ ተማሪዎች እንደዚህ አይነት ነገሮችን አይቻለሁ። ኦፍኮርስ ትምህርት ላይጠቅም ይችላል። ኦፍኮርስ ትምህርት የተለየ ኤክሰፕሽናል ሊያደርጋችሁ ይችላል። ግን ደግሞ አላማ የብላችሁ የምትይዙት ከሆነ ለምሳሌ ፕሮፌሽናል መሆን የምትፈልጉ ከሆነ ወይም ደግሞ ከመነሻችሁ ካላችሁበት ራሳችሁን የሚያስችሉ ስራዎችን ለመቀጠር ከዛ ደግሞ የራሳችሁን ስራ ለመስራት እሳቤ ካላችሁ ወይም ደግሞ አማራጭ ከሌላችሁ መፍትሄው ሊሆን የሚችለው ማለፍ ብቻ ነው። ስለዚህ አማራጭ ያለው ሰው ቀድሞ ማለመማርም ይችላል፣ ሌሎች መንገዶችን መሞከርም ይችላል። አማራጭ የሌለው ሰው ግን ይሄ ነው ማሸነፍ ብቻ ነው ያለው አማራጭ። አማራጭ ለሌላችሁ ሰዎች ወይም ደግሞ ይህን ፈተና ማለፍ ለምትፈልጉ ሰዎች ራሳችሁ እንድትጠይቁት የምፈልገው ጥያቄ ምንድን ነው? የእውነት ማለፍ ትፈልጋላችሁ ወይ የሚለውን ጥያቄ ነው። የእውነት ማለፍ ትፈልጋላችሁ ወይ? ይህን ለራሳችሁ እንድትመልሱ ትፈልጋለሁ። ኦኬ፣ ግዴታ አይደለም አለማለፍ እንችላለሁ የሚለውን ኦኬ፣ እንደዛ ካሰባችሁ እስኪ ሌላ ነገር ለራሳችሁ ሞክሩት። ቴስት ዩር ካፓሲቲ፣ አቅማችሁን። እውነት አንድ ነገር ማድረግ ከፈለጋችሁ ማድረግ ትችላላችሁ ወይ? መፈጸም ትችላላችሁ ወይ? በፈለጋችሁ መንገድ መሄድ ትችላላችሁ የሚለውን ለራሳችሁ ቻሌንጅ ታደርጉት አይዴሪዩ። ምክንያቱም 4 ዓመት 5 ዓመት ተምሮ ያለምንም ውጤት መቅረት ሙያ አቅማችሁን ድክመት የሚያሳይ። ስለዚህ በዚህ ቪዲዮ የሚረዷችሁ 8 ዋና ዋና ቁልፍ ጉዳዮችን እነግራችኋለሁ። የመጀመሪያው ብሉፕሪንቱን ኢፌክቲቭሊ መጠቀም። ትምህርት ሚኒስቴር ኤግዚት ኤግዛም ከመጀመሩ በፊት ብሉፕሪንት አዘጋጅቷል። ብዙዎቻችሁ ይህን ብሉፕሪንት እንደማታውቁት ነው ያለኝ መረጃ። ካወቃችሁትም እንዲህ አትጠቀሙበትም በአግባቡ። ብሉፕሪንቱ ከተማሪዎች ምን ይጠበቃል፣ ምን ፈተና ላይ ይመጣል፣ ምን ኤሪያዎችን ያካትታል፣ እያንዳንዱ ኤሪያ ምን ያህል ፐርሰንቴጅ ይዛል፣ ኢቨን እያንዳንዱ ቻፕተር ምን ያህል ጥያቄ ይዛል፣ ፐርሰንቴጁ ምን ያህል ነው የሚለው፣ ምን ፈተና ውስጥ አይገባም፣ ከተማራችኋቸው ኮርሶች ምን ይገባል የሚለውን በዝርዝር ይዟል። እሱን ብሉፕሪንት ኢፌክቲቭሊ መጠቀም የናንተ ስራ። አላስፈላጊ ቦታ ላይ ጊዜያችሁን ማባከን የለባችሁም። ብሉፕሪንቱ የተዘጋጀው ተማሪዎች በዛ መልክ እንዲዘጋጁ፣ ፈታኞች ደግሞ ፈተናውን አውጪዎች ደግሞ በዛ መልክ ፈተናው እንዲያዘጋጁ ነው። ስለዚህ you must use the blueprint effectively። ሁለተኛው ጥሩ የሆነችባቸውን ኮርሶች መለየት። ብዙዎቻችን አንዳንድ ኮርሶች ላይ ለምሳሌ አንዳንዶቹ ኮስት ኤንድ ማኔጅመንት አካውንቲንግ ላይ ደካማ ሊሆኑ ይችላሉ። አንዳንዶቹ እነዚህ አካውንቲንግ ሪሌትድ ላይ፣ አንዳንዶቹ ደግሞ ሌሎች ከፋይናንስ ሪሌትድ ጋር የተገናኙት ደካማ ሊሆኑ ይችላሉ። እኔ ለእናንተ የምመክራችሁ አንድ ዋነኛ ምክር ምንድን ነው? አይደንቲፋይ the courses which you are good and give a priority to these courses። ጥሩ የሆናችሁባቸው የምትወዷቸውን ኮርሶች ለዩያቸው፣ ከዛ ቅድሚያ ለነሱ ስጡ። ራሳችሁን በዛ አፕሪሺየት አድርጉ። ጥያቄዎችን ስሩ፣ ተለማመዱ። ያኔ ጥሩ ስሜት ይሰማችኋል። ከዛ ወደ ሌሎች ኮርሶች መግባት ትችላላችሁ። ሶስተኛው አቮይድ አንኖን ኤንድ ጃንክ ማቴሪያልስ። ይገባኛል ብዙ ተማሪዎች ብዙ ቻናል ላይ ቴሌግራም ቻናሎች ላይ ኢቭን ዩቲዩብ ላይ ሰብስክራይብ ያደረጋችሁ ብዙ ማቴሪያሎች እንደምታገኙ፣ ብዙ ሞጁሎች፣ ፓወርፖይንቶች፣ የባለፈው ኤግዛም፣ ሞዴል ኤግዛም፣ የኢንተርና ዩኒቨርሲቲ ኤግዛም ምናምን። እርግጠኛ ሆኜ የምነግራችሁ ለፈተናው እየተዘጋጃችሁ ከሆነ ዩ መስት አቮይድ ዲስትራክቲንግ ማቴሪያልስ። ሁሉንም ነገር አንብባችሁ አትችሉትም። ሁሉም ነገር መነበብ አይችልም። ሁሉም ነገር ሊሸፈን አይችልም። ስለዚህ you must be selective። ይሄ ጀንክ ማቴሪያሎች ማስወገድ አለበት። በጣም የሚያሳዝነው ደግሞ የአካውንቲንግ ኤንድ ፋይናንስ ትምህርት ውስጥ ብዙ አይነት ማቴሪያሎች ናቸው። አንዳንዶቹ በጣም የድሮ ናቸው፣ አንዳንዶቹ በፍጹም ከካሪኩለም ውጭ ናቸው፣ አንዳንዶቹ በጣም ሰፊ ናቸው፣ አንዳንዶቹ በጣም የተቆራረጡ ናቸው። ስለዚህ ምን ማድረግ አለባችሁ? you must find the right material። ትክክለኛው ማቴሪያል ማግኘት መቻል አለባችሁ። በብሉፕሪንት መሰረት ከተዘጋጃችሁ በኋላ
you must practice questions on each chapter እያንዳንዱ ቻፕተር ላይ ጥያቄዎች ፕራክቲስ ማድረግ መለማመድ ያስፈልጋል። ከዛ በኋላ ጊዜ ካላችሁ አንድ ሳምንት ሲቀረው ሁለት ሳምንት ሲቀረው ፈተናው እነዚህ ጀንክ ማቴሪያሎች ላይ ያሉት ብዙ ጥያቄዎችን መስራት ትችላላችሁ። ምክንያቱም ያኔ ጥያቄ የት እንደመጣ ልትረዱ ትችላላችሁ፣ እንዴት መመለስ እንዳለባችሁ ታውቃላችሁ ማለት ነው። ኢቭን ብሉፕሪንት ውጭ ያሉ ጥያቄዎችን መለየት ትችላላችሁ። አዘርዋይስ እርግጠኛ ሆኜ ነግራችሁ ጊዜያችሁን ነው የምታባክኑት፣ እንዲሁም ደግሞ ድካም ነው ለራሳችሁ የምትጨምሩ። አራተኛው avoid jumping everywhere ስታነቡ you must be focused። ለምሳሌ ዛሬ ፋንዳሜንታል አካውንቲንግ ዋን ቻፕተር 1 ከሆነ የምታነቡት ቻፕተር 1 ብቻ አንብቦ ቻፕተር 1 ብቻ ጥያቄ ሰው ፔሪድ አለቀ። ወደ ኮስት ቤት ሌላ ማቴሪያል መግለጥ ሌላ ምን አያስፈልግም። ጀስት ሆልድ አንድ ማቴሪያል ፈልጉ፣ እሷን ቻፕተር ተረዷትኝ፣ ከዛ በሱ ዙሪያ ጥያቄ ስሩ። ፔሪድ በቃ ሌላ ነገር አያስፈልግም። so you must focus on something at a time። አንድ ነገር ላይ አንድ ኤሪያ ላይ አንድ ቻፕተር ላይ ለምሳሌ ዛሬ ሁለት ቻፕተር ማንበብ ከቻላችሁ ሁለቱ ቻፕተሮች ላይ ብቻ ነው ትኩረት ማድረግ ያለባችሁ። አምስተኛው ሚኒማይዝ ሶሻል ሚዲያ አዲክሽንስ። ብዙዎቻችን አሁን በዘመኑ በቲክቶክ ወይም በዩቲዩብ ወይም በሌሎች የሶሻል ሚዲያዎች ሱስ ውስጥ ገብተናል። እዚህ ላይ አንድ ሌላው እንድታደርጉት ፈልገው ነገር ሪቨርስ ኢንጂነር እንድታደርጉት ፈልጋለሁ። ሪቨርስ ኢንጂነር ማለት መገልበጥ ማለት ነው። ኔጌቲቭን ነገር ለራሳችሁ ጥቅም መጠቀም ማለት ነው። ለምሳሌ የሶሻል ሚዲያ አዲክሽን ካለባችሁ የማንበብ አዲክሽን ውስጥ መግባት አለባችሁ፣ ሱስ ውስጥ መግባት አለባችሁ። ይሄን እንዴት ነው የምናደርገው ካላችሁ ሶሻል ሚዲያ እንዴት ነው የለመዳችሁት? እስኪ ሶሻል ሚዲያ ለምሳሌ ቲክቶክ ስታዩ ታስታውሳላችሁ በምን ሰዓት እንደጀመራችሁ በምን ሰዓት እንዳቆማችሁ ብዙዎቻችን አናውቅም። ስለዚህ ትምህርቱም እንደዛ ሊሆን መቻል አለበት። ያ ማለት በምትሄዱበት ስትበሉ ስለ ፈተናው ማሰብ አለባችሁ፣ ስትጫወቱ ስለ ፈተናው ማሰብ አለባችሁ፣ ስራ ላይ ሆናችሁ ስለ ፈተናው ማሰብ አለባችሁ፣ ትራንስፖርት ላይ ሆናችሁ ስለ ፈተናው ማሰብ አለባችሁ። ኦልዌይስ በምትሄዱበት በሙሉ እጃችሁ ላይ ማቴሪያል ይኑር። ስለ ማቴሪያሉ ብቻ ስለ ፈተናው ብቻ ስለሱ ብቻ ፕራክቲስ አድርጉ። ያኔ ሱስ ውስጥ ትገባላችሁ። ኦፍ ኮርስ አይ ነው ይሄ በጣም ከባድ እንደሆነ አውቃለሁ፣ ግን ወርዝ ያደርጋል። ይሄ መለማመድ በሌላው ህይወታችን ቢሆን ወርዝ ያደርጋል። ስድስተኛው cover something every day። በቀን 4 ሰዓት 6 ሰዓት ላይብረሪ ጊዜ የለኝም ፈቃድ አይሰጠኝ ምናምን የሚባል ነገር አይሰራም። ባገኛችኋት ቀዳዳ ውስጥ አንዲት ነገር ከበር ማድረግ አለባችሁ። አንዲት ፓራግራፍ መረዳት ከሆነ እሷን ፓራግራፍ መረዳት። ስለዚህ ይሄ የማንበብ ልማዳችሁን ቢውልድ ማድረግ ያስፈልጋል ማለት ነው። በየቀኑ ትንሽ ማድረግ፣ ከዛ እሱ ተሰብስቦ ነው ትልቅ ነገር ሊሆን የሚችለው ማለት ነው። ሰባተኛው see how much you can go። ምን ያህል ማድረግ እንደምትችሉ ራሳችሁ ፈተና ስጡት። የእውነት እስኪ ምን ማድረግ ትችላላችሁ? ይሄን የማንበብ ልማዳችሁን ደግሞ ሌሎች ቦታዎች ላይ እንድትተገብሩት ለመጠቀም ከፈለጋችሁ አሁኑኑ ተለማመዱት። አንድ ነገር ለመፈጸም እስከምን ድረስ መሄድ እንደምትችሉ ለራሳችሁ ፈተናችሁ አሳዩት። ስምንተኛው ask for help። አይ ነው አካውንቲንግ ኤንድ ፋይናንስ ውስጥ ብዙ ኮርሶች ዳውንቲንግ ናቸው፣ አስቸጋሪዎች ናቸው፣ ላይገባችሁ ይችላሉ። just ask for help። ጓደኛ ሊሆን ይችላል፣ አስተማሪ ሊሆን ይችላል። አሁን ቴክኖሎጂ አለ፣ ኤአይ መጠቀም ትችላላችሁ። ጓደኛ ከሌላችሁ አስተማሪ የማታገኙ ከሆነ እንደዚህ አይነት ነገሮችን መጠቀም ትችላላችሁ። ስለዚህ እርዳታ ለመጠየቅ በፍጹም መፍራት አይጠበቅባችሁም። አስክ በሚገባው ደረጃ ከተዘጋጃችሁ ዋይ ኖት ለምን ደግሞ አታልፉት? ታልፋላችሁ። እርግጠኛው ነው የምነግራችሁ። ጀስት ፕሪፔር። በአንድ ጊዜ 3 ነገር የምታሳብ ለዚህ ፈተና ስትዘጋጁ ልማድ ትገነባላችሁ፣ ስለ አካውንቲንግ ኤንድ ፋይናንስ እውቀት ትገነባላችሁ፣ ፈተናውን ታልፋላችሁ። ኢትስ አ ጉድ አቺቭመንት ባይ ዘ ወይ። ከዛ ከምርቃን በኋላ ስራ ላይ ይገኝ ይችላል፣ እንደዚህ ላይሆን ይችላል። እሱን እርሱት፣ በፍጹም እርሱት። ከዛ የሚሆነው እንግዲህ እግዚአብሔር ነው የሚያውቀው። እውቀት ካላችሁ ጥሩ ውጤት አምታችሁ ፓስ ካደረጋችሁ የመቀጠር ወይም ደግሞ የተሻለ ሰው ለመሆን የግላችሁንም ለስራ ብትሉ የተሻለ ነገር ለመስራት አቅሙ ይኖራችኋል። አቅማችሁን ልማዳችሁን ትገነባላችሁ ማለት ነው። አመሰግናለሁ።